ጦርነቱ በይፋ ተጀምሯል። ግን ያደረግሽው ነገር ታውቆሻል? አንቺ ያደረግሽውና አንቺም ጉንጩን ሳምሽው እኔም ሳምኩት። የኔ ውድት በጣም ሞኝነሽ ግልብ ሞኝነሽ ስትይ አንድ ቀን እንኳን በስራት አዋርተሽ የማታውቂው ልጅ እኮ ነው ሰላም ሳትይ ጉንጩን ስመሽ መጣሽ። እና ምን ችግር አለው? እብድ ነች። መድኃኒት ወስዳልሽ ብዬው ነበር። እሱን ደግሞ አንቺ አረጋገጥሽልኝ። አታረጊውም። በማያሳዝን ሁኔታ አድርጌዋለሁ። አስበሻል? ግን ነገ ትምህርት ቤት እብድ ናት ብለው ሁሉም ሲያወጁብሽ። ወይኔ ልዱ ግን ውሸትሽ። እብድ ናት ብሎ ቢያስብ ኖሮ መጥቶ ጉንጬን ይስመኝ ነበር። አረ በእናትህ ምንድነው? አንተ ልጅ ግን አይሰለችም እንዴ ሁሌ ማስጠበቅ? ጥርሴ ስለማዱ ነው። ወዴን አታስቀው አለ ቲቸር በቀለ። ምን ማለት ነው? ማለትማ አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው መግቢያ መውጫሽን ሳየው ስጠፊ ጨነቃለው። ላላላ እኔ እኮ ትፈንልኝ አላልኩም። ለምን ወደ ጉዳይ አትገባም? በልጅ አማሃኝቶ ይበላሉ አንጉቶ አለ ቲቸር በቀለ። ብራዘር የምትጠብቃትማ የአይን ረሃብህን ዮርዲን ነው ፋሲሉ። እኔ ግን ሳስበው ፍቅረኛዋ የምትወደው አይመስለኝም። በምን አውቅ? እና ከመሬት ተነስታ ለምን ሳመችኝ? እኔ ስሰማት ለምን ዝም አለች? እሷን ብትጠይቃት አይሻልም? ህይወቷ እንዳልበጠብጠው እኮ ፈራው። ከበጠበጥከው እኮ ቆየህ። አልታወቀህም እንዴ? አልታወቀኝም። ምኑን ነው የበጠበጥኩት? ዮርዲን ነው። አንዴ እየሳምካት አንዴ እየተሳምክላት። ቆይ አንተ ቦይፍሬንድ እንዳላት ከተባልክ ለምን አትፈታትም? ብችልና ብፋታትማ አሪፍ ነበር፣ ግን አልችልም። ይለለ ገብታልኛለች። እና ወይ አፋታትና አንድ ፊቱን ያን ታርጋት ማለት ለአንተ ስሜት ካላት። እሱማ ቢሆን በምን እድሌ። ግን እንደምትወደኝ ማረጋገጥ አልቻልኩም። ወይ ፎንቃ ፍቅር ይዞኛል ወይኔ ጉዴ ምን ይሻለኛል? ፍቅር ይዞኛል። አንተ ቀልድ ምን አለበት? ምን ይሻለኛል? ጠብቀኝ እባክህ። እንዴ ልዱ ጉንጭሽ ምን ነሽ ነው? እስኪ ገምች። የሆነ ሰው በጥፊ መጥቶሽ? ኧረ አይደለም። እና ታዲያ ምንድነው? አቤኔ እኮ ጉንጬን ሳሚ። እሱን እኮ ቅድም በስልክ ነግረሽኛል። በዛ ላይ ምን ብድር በምድር ብሎኝ ነው ሄደው። ስለ ሳምኩት ደስ ብሎታል ማለት ነው። ነገር እየደጋገምሽ የነገርሽኝ ነው። በዛ ላይ ቢሉሽ እንኳን ደስ ብሎት አይደል? እና ምንድነው? እኔ አቤኔ እንዳየሁት ከሆነ የዋህና ተወሳው ነው። እናም ላንቺ አዝኖልሽ ነው የሚሆነው። አዝኖልሽ ስትይ ምን ጥያቄ አለው? እብድ እንዳትባይ አስቦልሽ ይሆናል የሳምሽ። ውሸታ። እኔ እብድ ስለመባል አይደለም የሳመኝ፣ እኔ ስለሳምኩት ደስ ብሎት። ጥሩ። ለማን ልደውል ነው? ለአቤኔ ነው። ላውድ አድርገን የሚለውን እንሰማለን። በእኑ ይሁንብሽ። በቃ ደውይለት። እሺ እኔ እብድ ነኝ እኮ። እንደሱ ብታምኚ ነው የሚሻልሽ። ግን እኮ አንቺ ውሸታም ነሽ። ፍቅረኛ የለው፣ ለዛ ሊወደኝ ይችላል። ግን እሱ የሚያውቀው ፍቅረኛ እንዳለሽ ነው። ያውም ከሌላ ወንድ ጋር ስታወሪ ቅጥቅጥ የሚያደርግሽ። ወይ ሊዱ ግን ክፋትሽ! እንዴት ሰው ይሄን ያክል በህይወቱ ላይ ጨክናል? የኔ ውድት በጣም ነው የምወድሽ፣ ግን በአቤኔ ስትመጪ አልወድም። ደግሞ እንደነገርኩሽ ነው ጦርነቱ ህግ የለውም። አቤኔ እኮ ግን አንቺን አይወድሽም፣ እኔን ነው የሚወደው። ጉንጭሽን ስለሳምሽ ወደደሽ እንዳይመስልሽ። እኔም ካንቺ በፊት ስሞኛል። አውቀሽ ነው። እኔ አላምንሽ። ካላምንሽ ነኝ እንድናን ጠይቀው። እኔ እፈራለሁ። አልሄድም። መቼ ነው ያንቺን ነገር አጣሁት? በእሺ ነው ያው ነው ዲብት ነው። ረበለ ምንድነው? ምን ፈለግሽ? ምን ነው ቁጣ አለ? ረጋ በልና ወሬ። ምን ስለሆንሽ ነው ረጋ ብዬ ማወራሽ? በፍቅሬ አላስበላ አላስተኛ ያልኩክ ዲና ነኛ። አትይኝም እኮ ነው አንቺን አፍቅረሽ ምግብ አልበላ ሲለኝ። ቆይ ራስሽን እንደምንድን ነው የምታስቢው? ራሴንማ እንደ ዲና ነው አድርጌ ማስባት። ደግሞ ጠብቂኝ ቁንጅዬ ፍቅረኛዬን አስተዋውቅሻለሁ ብለህ በዛው ጠፋ። ምን ነው በሰላም ነው? ትንሽ ስራ ቢዚ አድርጓት ነው። ነገ ጠብቂኝ አስተዋውቅሻለሁ። ብታይ እስከማገኛት እንዴት እንደጓጓው አይዲያ የለህም። አቦ በእናትሽ ፍቺኝ። ዲና ምንድነው የምትል? እንዲህ እንደተጫወተችብኝም አትቀር። ደግሞ ምን አረጋች? ዝም ብዬ ሳዝጋት
ፎንቋ የገባልኝ አልመሰላት መሰለ እና ፎንቋ የለብኝም እያልክ ነው? ስተኝ ፍቅር ያዘኝ ይመስላል። ስሜት የምታውቀው አንተ ብቻ ነህ። እኔ እኮ ፋሲሉ ነኝ። ለቺክ አልደነግጥ አይሞቀኝ። አንተ ልጅ ግን በባዶ ፉከራ እየሆንክብኝ ነው። ለዲና ያለ ነገር ለየት ብሎብኛል። ፎንቋዋ ሳይዝ አይቀር መስሎ ነው እባክህ። ይገርማል። ዮርዲማ ለየላት ጭራሽ በሳሜን በኩል አልተኛም ፊቴን አልታጠም ማለት ምን ማለት ነው? እኔስ እሱ አይደል የገረመኝ። ልጅቷ ማግዳልሽ በጤና አይመስለኝም። ዮርዲ ቆይሽ ለምንድን ያልመጣችው? ምን አውቄላት ብቻ የሆነ ደብዳቤ ነገር ስሞንጫጭር ነበር። የምን ደብዳቤ? አይኔን ያየ ማውራት ስለማልችል ሐሳቤና ፍቅሬን በደብዳቤ ልግለጽለት እያለች ነው። ወይ ዮርዲ እምትገርም ነች። በዚህ በሰለጠነ ዘመን በፌስቡክ ኦር ቴሌግራም ቴክስት አታረግለትም እንዴ? በቴሌግራም ቴክስት አድርጌለት ወዲያውኑ ቢመልስ እደነግጣለሁ። ያኔ ደግሞ ነገሩ ይበላሻል ብዬ ነው ትላለች። ቆይ ምን አይነት ፍቅር ነው ያዛት? ፈጣሪ አትፍረጂባት። የአይን ፍቅር እኮ ፈሪ ነው የሚያደርገው። እኔ ደግሞ ዊኬንድን ከሷ ጋር አሳልፋለሁ ብዬ መምጣቴ በቃ ያቃጥማል። እኔ የምሄድበት ቀጠሮ አለኝ። በቃቸው። እሺ ምን አማራጭ አለኝ? እስክትመጣ ነው በቃ። መውደድን ነግሬያ ዛሬ ይውጣልኝ ምን አለ እንደ ሰው ተሳክቶልኝ። አራቢኒ ዛሬ ሊለን ይቀሸትሽው የምር ነው ፋሲሉ? አምሮብኛል። ቀላል ፕሪንስ ቻርሚንግ የሚለውን ፊልም እኮ ነው ያስታውሽ። እኔ የምልህ ፋሲሉ አለባበሴን ይወድ ስትይ የምትወዱ ይመስላል። ቀላል ትወደዋለች። ጠልፈኝ ካልሄድክ ብላ ቀውጢ ነው የምታረገው። ፋሲሉ አሁን ገና ሞቀኝ። እሺ አሁን ወዴት ነው? ወደ እኔ ወዲ ሰፈር እኮ ምን ልናደርግ? ጠብቂ አይኗን ለማየት ነው። ታዲያ እኔ ምን ቤት ነኝ የምሄደው? ብቻዬን ብዙ ሰዓት ስቆም የሰፈሩ ሰው ምንድነው ብሎ ነው የጠረጠረኝ ብዬ እኮ። እና አብረን እንጠርጠር እያልከኝ ነው? አብረን ስንሆን ያ ነገር አይመስልም ብዬ እኮ። አይ እኔ ቀጠሮ አለኝ። እንዴ ስደውልልህ እኮ ምንም አይነት ቀጠሮ የለኝም ብለህ እኮ የተቀጣጠር ነው። እና ታዲያ እኛ ምን ዝናና እንጂ ለአንተ የአይን ፍቅር አጃቢነት እንደተጠራው አላወቅኩም ነበረ። እና አሁን ትሄዳለህ አትሄድም? አልሄድም። እንደዛ ነው? አዎ እንደዛ። እንደውም አታስፈልገኝም። ገደል መግባት ትችላለህ። ኧረ ፋሲሉ የዛሬን ቀበሪ በእናትህ ምን አይነት ዳን የገቡት። እሺ በቃ እንሂድ። አምሮብሻል ምናምን ስልሽ በቃ እንዴ ያለሽ ጭራሽ ያላው ሄሎ አቻ አባቢ ፒስ ነው። እባክሽ አዲስ ዕቃ እኮ እጄ ላይ ገብቶ ምን እባክሽ ሰሞኑን እኮ ስራ ጠሯል። እንደምታቅፉ እግሮቹ ማዛ እያረጉኝ ነው። እና አሁን የሚገርም ዕቃ ብራንድ ዕቃ እጄ ላይ ገብቷል አባቢ። ፒስ በቃ ታችን እስታይ። እሺ ሌዋ ኮሎምቦስ አላላችሁ ቋፊቺ በኋላ አጉል እንዳትሆኝ። እያስፈራራኝ ባልሆነ። አዎ እያስፈራራሁሽ። ምንሽ? እኔ ደግሞ አሬላሽ ምኗ ሰገጥነሽ በሕፃን። አዎ በእናትሽ ይሄ የሥራ ቦታ ነው። ቁስቁሽ እኔም ለስራ ፈልጌ ነበር የመጣሁት። የምን ስራ ነው? አንድ ቆንጆ ወንድ ፈልጌ። ወይኔ ቆንጆ ይዋሉ እዚህ ጋር። እኔ እኮ ዝንጀሮ አይደለም ያልኩት ቆንጆ ወንድ እንጂ። ኧረ ለመተውቅ ማነው ዝንጀሮ አንቺ? ኧረ ስቃልሽ ነው። ቀላል ታውቅም እንዴ? ይሻልሽ። እናንተን ስለማያቆላሰብኩ ስራ አትሆንም ብዬ ይፈልግልሻል ግን ማለት ይከብድሻል። ዝንጀሮ ሻሺ 00 ትወርጃለሽ። እሱ ደግሞ ምንድነው? 6 ዓመት ትወርጃለሽ። አንተ ልጅ ፕሊዝ በሚገባኝ ቋንቋ ነው። ኧረ በጻው ምን ዋዝግነች። እሺ 600 ብር ትወርጃለሽ ወይ? 600 እንኳን አይሆንም። ባይሆን 400። እሺ ግን ሳቢ በቅድሚያ ነው እንዴ? ብሩ ሰጥቼ በዛው ብጠፋስ? ጠፋው ይባላል። አሁን ከተመች ሳቢውን አስገቢልኝ። አለበዛ ደግሞ ቆስቁሽ።
ግን ስራውን ዛሬ ነው። ኧረ ትንሽ አጨምሪበት። እሱም ሲበዛብን በቃ ሳገኘዋችሁ እልሻለሁ እንጂ በቃ ጮልሻለሁ። እሺ ለማንኛውም አጥና ምን አዘግይሽ ወይስ እኔ ነው በጣም ይቅርታ፣ በጣም አስጠበቅኩሽ አይደል? እኔ ደግሞ ዊኬንድን ዘና እያልን እናሳልፋለን ብዬ ነበረ። ወይ በቃ እሺ፣ ምን ልቀጣ? ትጋብዥኛለሽ? ምን ልጋብዝሽ? ደስ ያለሽ። በቃ ወይ ቺፕስ ወይ ብስኩት በኋላ ጋብዝሻለሁ። ደግሞ ሰማሁልሽ። ምኑን? ቁጭ ብለሽ ላቤኒ ደብዳቤ ስትጽፊ እንደነበረ ነው። ወይ እቺ ልዱ በቃ አፏ ምንም አይቋጠርም አይደል? አሁን የሆነ ሆኗል። ግን ተሳካልሽ? ምን ይሳካልኛል ብለሽ ነው? ደብተሬን ቀድጄ ጨረስኩት። ምንም መጽፈው ነገር ባነበው ሊጠመኝ አልቻለም። ከዛስ ብቻ ይሄን ሁሉ ጊዜ ተመስጠሽ ሐሳቤን በወረቀት መግለጽ አልቻልኩም እንዳትይኝ። እሱማ ተሳክቶልኛል፣ ግን ምንም ሊጠመኝ አልቻለም። እሺ የታላም ቢልኛ ላብኒ እኮ ነው የተጻፈው። አንቺ ምን ያደርግልሻል? አልሰማሽም። ደግሞ ጊዜን አቃጥለሽ ወሬ ታወሪያለሽ እንዴ? እንደውም ግብዣ ይቅርብኝና ደብዳቤውን አንብቢልኝ። እሺ አትቆጪ፣ በቃ አነብልሻለሁ። ግን ደግሞ እንዳስቀብኝ ቃል ግቢልኝ። የእውነት ቃል ገባልሻለሁ አልስቀብሽ። እሺ ያለህበትን ሁኔታ አላውቅም። ፍቅረኛ ትኑርህ አትኑርህ፣ ለእኔ ስሜት ይኑርህ አይኑርህ አላውቅም። ግን ያን ቀን ጉንጬን መተከሳምከኝ በኋላ ምንም እንቅልፍ ባይኔ አልዞረም። ከዛም ያለ ላይ አስተሳሰብ ይህንን ደብዳቤ ጻፍኩልህ። አቤኔ ወድጄሃለሁ። ወይ ጉድ! ሙኙና የናፈሩ ፍቅር እኮ ጉድ አፈላ። ምን ነው ደብዳቤው ጥሩ አይደለም እንዴ? ጥሩ ነው፣ ግን ይወርድዬ ዝግጁ መሆን አለብሽ። ለምን ነው የምትዘጋጀው? ይወርድዬ አንቺ የዋህ እርግብ ነሽ። ተሰብረሽ ሲከፋሽ ማየት ደግሞ አልፈልግም። ለምን እሰበራለሁ? ምን አለ መሰለሽ ይወርድዬ፣ ምናልባት እኮ አቤኔ አንቺ እንደምትወጪው ሊወድሽ ይችላል። ግን እኮ ጉንጬን ስሞኛል፣ ባይወደኝ ይስመኛል እንዴ? የወንድ ልጅን ፍላጎት ማወቅ እኮ አንዳንዴ ከባድ ነው። አልገባኝም። ለምን እንደሳመሽ አላውቅም። ወይ ወዶሽ ነው ወይ እኛም ማናውቀው ሌላ ዓላማ ይኖረዋል። በቃ ደብዳቤውን አልሰጠውም። እንዴ ደብዳቤውን ማስጪው? ይወደኛል አይወደኝም እያልሽ ከምትገምጪ ደብዳቤውን ሰጥተሽ መልስ ብታውቂ ይሻላል። ካልሽ እሺ እሰጠዋለሁ። ግን እንዳልኩሽ ነው። አልፈልግሽ ማለት ሰጥሽ ይሄ ነው ካሽካሽ አዘጋጅሽ። እሺ አልታወቀኝም ልትል ባሉ ፋሲሉም ታልታወቀኝ ታወቀ ነበር። አቤኔ ትንሽ ሰከን በል። ልጅቷ እኮ ቦይፍሬንድ አላት። ቦይፍሬንድ ያልክ ሰውን አታቆላልጠው። እች ልጅ በረባ ባረባ የሚቀጠቅጣ ሰው አውሬ ነው መባል ያለበት። አረ መጣች። የጎረ ነው ፋሲሉ ዙሬ ልያት እንዴ
አንቺ ግን እንዴት ነሽ? ያው ምን ሆናል ብለክ ነው? ድንቅም ለማለት ፈልገክ ነው? ማለትማ የዋህን የዋህ ያስባለው የዋህነቱን አለማወቅ ነው። የዋህ ነኝ ካልሽ ደግሞ ምን ጨርሰው ፋሲሎን ተይ እባክሽ፣ ማልመጥ ይወዳል። ይልቅ የወንድ ቤት የለችም እንዴ? እባክህ ማይታ ቤቷን ቆልፋ አልወጣም ብላለች። ምን ነው ችግር አለ እንዴ? ባይገርም ቦይፍሬንዷ አንተን ጉንጫ እንደሳምካት እሷም ደግሞ ጉንጭ እንደሳመች አውቆ ትጣጣሉ። በዛ ላይ አክሴ ተናዳ ማን የደበደበ ስትላት ጓደኞች መተው ነው ብላ ወስዳለች። ምን የምርሽ ነው? እና በጣም ጎዳት እንዴ? አይ ብዙም እንኳን አይደለች። ይሄን ቦይፍሬንዷ ግን አለቀው እቀጠቅጠዋለሁ። አረ ጆንሴን አረጋጊ። እኔ የምልሽ ግን ያልገባኝ ነገር ቆይ እንደዚህ የሚያረጋት ከሆነ ለምን አትሆን? ታገማችሁ እኔ በደንብ ነው ማለት በዚህ ምድር ላይ እንደዚህ ምትደበሱ አለ ማለት ምንም እየገባኝ አይደለም። እሺ ለኔም ታሳየ ነገር ምንድነው? ሲቀናና ሲመታት በጣም ደስ ይላል። እንደማይፈቀኝ ማውቀው በሱ ነው ተመልካች። ለሰም ይመስለኛል ካንተ ጋር ተቀራርባ እሱ መስቀል እኔ ይሄን ማመን አልችልም። ከፈለክ ራስ ቀጥ ይገርም ዮርዲ በዚህ ልክ አስቧል። ከፈለክ እንዲያው ደሞ ታለ በቅርቡ ወንድ ነው ይሞክራል። የፈለገው እንዲሄድ የፈለገው እንዲመጣ ግን ለኔ አይበኔ አይደብኝ። አሬ ይሄ ሞኝ ፍቅር እኮ እኛንም ግራ አጋባል። ቆይ ምንድነው አንቺ 10 ጊዜ ሞኝ ፍቅር የምትይው? የፍቅር ሞኝ አለ እንዴ? ሞኝ አፍቃሪ አሉ። አፍቅረው ፍቅርን ደግሞ ሞኝ የሚያደርጉትም አሉ። ታውቆሻል? ሞኝ እያልሽ ነው እና ብልጥ ነሽ። ቢሆንም ሞኝ አይደለም። ለማንኛውም ፍቅር ሰው አይገልምሽ። አረ ምን እሺ ነው አንሄድም እንዴ? ዛግን እኮ ትንሽ አንቆየም። ምን እሺ ነው ልናድር ነው እንደወጣ ነው? የዛሬ ውሏችን ግን ምርጥ የፊልም ታሪክ ነው። አንተ ደግሞ ምንድን የምትዘባረቀው? ለየዋህ ስለማይገባው ይብራብሽ። አንተ ቤት ማልመጥክ ነው? ይወድኝ ልጅ ያደረገች እንግዲህ ሆነ ምን ይደረጋል? ወይኔ ጉዴ! እንዴ ምን ሆንሽ? የውድ ፍቅረኛ መጣ። ይምጣ። ምን አባቱ ያመጣል? አቢኒ ተረጋጋ። ወጥመድ ሊሆን ስለሚችል በፒስ እንለፍ። የምን በፒስ መውራት? ልኩን ማሳየት ነው እንጂ ሰንደላ ቋሚ ዞኖ ቺክ ላይ የሚንጠባረር ሰላም አሁን እኔ ምን ፈልግ? ዮርዲ ፍቅረኛ ነች እና ምን ይታበስ? ካንተም ብሶ ጓገጨ ትላለህ እና ቢልስ ምን አባርታ ምን ይመጣል? ለማንኛውም ዮርዲ አጠገብ እንድትደርሳል። ለምን ሲባል ካንተ ጋር አላወራም። በማያገባ ነገር አትገባ። ወንድሜ ነው፣ በእኔ ነገር ውስጥ ያገባል። ጥሩ ዮርዲ አጠገብ እንድትደርሳል ፈልግ። ዮርዲ ማለት ለኔ እንደፈለኩ የሚጮትባት አሻንጉሊቴ ነው። ገባ? ለነገሩ ካንተ አላዝ ዮርዲ እንዳንተ ነው ሰው በማስቀር ይገባ ትታገል ተፈቀደ አይሆን አንተም ከማትወድ ልጅ ጋር ያንተ ተንካተ ቁርበት እንዴት አባቱ ነው የሚሆነው? ለነገሩ ሰዓት አመሰግናለሁ። ለነገሩ አንቺም ይሆንሽ ነው። ይቅርታ ይውድ ከእንግዲህ ምን ማድረግ አልችልም። ጦርነት ባይፈተሽ ይኸው ባዘዝሽው መሰረት ይህንን የመሰለ ሸበሌ ልጅ ከቻስ ብያለሁ። ለስራ ነው ያደግልባት ደግሞ እዛሽ ነገር ላይ ተይ በቃ እዛ ነገር ላይ የሌለ ጀግና ነው። እኔ ራሴ መሰክርላታለሁ። ሰፈራችን ውስጥ አለ የምንለው እንደውም አንዷ ማለት እኔ የሌለ ተመችቶ አሜሪካ ምናምን ካልወሰድኩ ብላ ትጥጥ ብላበታለች። ጀግና ነው አልኩሽ። በቃ እናንተ ያማችሁ እንዴ? እኔ ከሌላ ስራ ነው የፈለኩት። እንደዛ እኮ ነው ማሳይ ብትጀምሪያለሽ። ለምን?
እኛ እኮ ጥቅማ ጥቅም ምናምን አለ ነው ብለን ነው በወረደ ዋጋ ልንሰራልሽ ተስማማ። ምንም ቢሆን ሌባ መሆን አትችልም። እሺ አሁን ለመሆኑ ስንት ነው የምትለው? ምንም ልክ ነው። ጸባይ ይልሽ በቃ አረደም ጀምር። 4 ዓመት? አዎ አረደም።